እድለኛ ነኝ አንተን በማወቄ እኔም በጣም ምክንያቱም ብዙን አያለውኝ እከታተላለሁኝ አንድ ትንሽ ልጅ የማይጠበቅ የ60 እና የ70 አመት እድሜ የያዘ ሰው ጭንቅላት ነው ያስከው ዋው ቴንክ ዩ በጣም የሚገርም ነው በእውነት በጣም የሚገርም ነው ዛሬ ልጆቻችን በማይረባ አይምሮ እየተፋለሱ ነው ምን ይያሉ ነው እና አንተ ደግሞ በእንደዚህ ውስጥ ራስህን አውትሻይን አርጎ ማውጣት መቀባት ነው በቃ አሜን ቴንክ ዩ ከየትም አይመጣም ቴንክ ዩ ከተጨበጨበ ሰዓትም በሞቀታም በምንም የሚመጣ ማንም ነገር የለም እግዚአብሔር ከሰጠህ ግን ማንም አይነጥቀህ ለዚህ ነው እኔ ብሔራዊ ቲያትር እንግዲህ ስሰራ በቅርብ ጊዜ ነው ሜታን ሰምተህ እንደሆነ አላውቅም ሜታ ማስታወቂያ በሱ አውትሻይን አረው ከዛ አርበኛው ልጅ አለ ቁጥር 1 እሱ ደግሞ የበለጠ ባለኝ የበለጠ አገነነኝ ያው እንግዲህ እግዚአብሔር ይመስገን እስካሁን ድረስ አለኝ ተባባል የሚሰማኝን ለመናገር ወደ ኋላ አይደለም ዋው እከሌ ከፋው አይደለም እንዳይከፋው እጠነቀቃለሁ መጀመሪያ ግን ከተናገርኩ በኋላ ግን በቃ ነፍሴ ላይ ነገረችኝ ተናግሬያለሁ ባይዘው አሁን ያሉት ነገር እቺ ነፍሴን ነገረችኝ ተናግሬያለሁ ቃላቶች ማለት ነው ትንፋሾች ናቸው የትንፋሾች ጥምር ትንፋሽ ደግሞ ነፍስ ነው ሰው መንፈሴን ነገረችኝ ሲሉ ቃላቶቹ ከመንፈስ ጋር የተያያዙ ናቸው እኔም በቃ ሰው አሁን ይገርመዋል ስናገር ምናምን እኔ ግን ያው ይውል ያወቀው በቃ መንፈሴ ነው በቃ ከመንፈሴ ይነግረኛል አይምሮዬን ተጠቅሜ ግን አላቆመው በቃ እንዲናገር ፈቅድለታለሁ ይናገራል ሰዎችን ያክማል ሰዎችን ያድናል እርቅ ይፈጥራል ፍቅርን ይፈጥራል እና እግዚአብሔር ሁላችንም ላይ አለ አድሯል ችግሩ ግን አብዛኛው ሰው የምንጠቀምበት መንገድ ነው የሚለያየው እኔ አሁን በቃ ልቤን ፈቅድለታለሁ እንዲናገር መንፈሴ እውነት ብዙ ሁላችንም መክሊት ተሰጥቶናል ሁላችን ግን ጥላቻ አለ ውድድር አለ የበታችነት ስሜት አለ ማውደቅ መወዳደቅ አለ ብዙዎቻችን የወረስነው ባህል አለ እዚህ የማይጠቅመን እሱ እንዳናድግ ያረጋናል የባለፈው የቲክቶክ የለቀቅኳት ቪዲዮ ስለ ቲክቶከሮቹ እቺ መንፈስ ስላለች እግዚአብሔር ልባቸው ውስጥ ሆኖ መናገር አልቻለም መክሊቱ ማረፍ አልቻለም እውነት ነው እና ጊዜያዊ ይሄ እንደ ጠቅጠቅ የምትባል ነገር እሷ ደግሞ የትም አታደርስም ታሸንፈናለች በጣም እሷ ደግሞ እሱም በማየነው አይቼ እንዴ ይሄ ልጅ እንደው ከጨዋታው ውጭ ያረጉትም ምክንያቱም ይረባረባል ብዙ ሰው ይረባረባል እንደዚህ አውትሻይን ስትሆን የሚረባረብህ ይበዛል እና እግዚአብሔር አለ እግዚአብሔር ኃይል ይዘ ማን ነካል እሱን ነው እንዳልከው እና ደስ ብሎኛል በእውነት በጣም ደስ ብሎኛል በጣም ደስ ይላል መሳበልቷል አረ ከቤት እንደመጣው እኮ ነው ድፍረት አይሆንብኝና ማወቅ ይቻላል ጡረታው ስንት እንደሆነ እንትኑ 7300 ምናምን በየወሩ ዋው አይ ድፍረትም አይደለም አሁን እኔ ጊፍት አዘጋጅቼላችኋለሁ እዚህ ጋር ዝም ብሎ ለመጀመሪያ ማለት ነው እንትን ለማለት ይሄው 50,000 ብር ለጀስት ለመጀመሪያ ለወይኔ ልጅ ለትውውቅ ማርያምን ይሄ ደግሞ ለትውውቅ ነው በጣም ብዙ ነገር ያሰብኩላችኋል በጣም ትልቅ ነገር ያሰረው በጣም ትልቅ ነገር ይቀር የለማ ይሄው አመሰግናለሁ ተባረክ እንግዲህ የረገጥከው ሁሉ በእጄ ነካቸው ነገሮች ሁሉ ይባረኩ ገና ምን ታየ ብዙ ነገር ያዘጋጀሉላችኋለሁ በጣም ብዙ ትልቅ ታሪክ እንሰራለን የምን ጦሮታ ነው ገና ጀግና ኢነርጂያችሁ በቃ በጣም የወጣት ነው እውነት አዎ እና በጣም ከዚህ በላይ ብዙ ነገር እንሰራለን ብዙ በቃ ያሰብኩት ነገር አለ ቲክቶካችሁ በቃ እኔ አማርኛ ይከብደኛል ግን ትልቅ ሰው ማናገር በጣም ይገባኛል በእውነት ይገባኛል በድንገት በወጣትነት ከጠራዋችሁ ይቅርታ አይ ሚን እንዴት ነው እንዴት ነው ደናኖት አርቲስት ግን አንድ ለራስ ነፃነት እንዲሰማ ምክንያት ያችን ነፃነትን እፈልጋታለሁ እኔ ላይም እንዲንጸባረቅ እፈልጋለሁ ስለዚህ ራሴ ልሁን አይ አንቱ አትበል አርቲስት አንቱ አይባሉ ምን ይባላል አንተ ልበል አሁን ለምሳሌ ፊልም እንሰራለን በለኸኛል አንቱ አባዬ ልትለኝ ነው አይ አይደል ስለዚህ አንተ ማለት ይችላል አርቲስት አባት እኮ ነው ያንተ አባት እኮ እንደውም አያት ነው ፍቃድ ያስጡልኝ የኢትዮጵያ ህዝብ አንቱ አላልክም ብለው ቆጤን አይሉም ይታወቃል አዎ ቅድም እኮ ሰላም ሲሉኛ ላይ ፋዘር እንዴት ነህ እንደምን አዎ ነው የሚሉኝ እኔ እሱ ይቀለኛል ስለዚህ አሁን ብዙ ሐሳብ አለኝ ያንተ ቲክቶክ ያንተ አለኝ
ያንተ አዎ ከበደኝ ቅዱስ ለመሰለ እንዴ በጣም ስለማከብረው በጣም አዎ እንዴ ያው ስለዚህ እዛ ኤክሰለንሱ አለ። እሺ በቃ እሱን ታሳቢ በማድረግ የወጣት ናቸው። እስኪ ወጣት ነህ እስኪ ወጣት ነህ ነው። አዎ እስኪ እንዴት ነው በል በወጣት በል እስኪ አሁን እኔ ያያት በላ እነሱን ያያ ደህና ነኝ እግዚአብሔር ይመስገን። ልጄ ሳንተስ አየህ ማቀራረብ ልጄ ሳንተ እንዴት ነህ? አሁን ምን ብለን ደህና ነው ልትለኝ ነው አይደለ? እንዴት ነህ አንተ? እነሱን ሰግጬ ፈምሽ የታባት ሰገጤ በእኛ ጊዜ ይሄ ገበሬ እንደማለት ነው። ችክል ያለ ሰው ችክል አንድ ቦታ ላይ አይልቅም። በቃ ችክል አታየው ወይ 18 ቁጥር ምስማር አይወጣም። ማን ወንድ ያወጣዋል? ሰገጤ ወደዚህ ስትመጣ ደግሞ እሷ በቃ የጀመርካትን አለማቋረጥ ነው። በቃ አንገት ደግሞ እሱ እንትን እያለ ይመጣል እየበሰለ እያማረበት እየጎመራ ይመጣል። እየጎመራ ተቀለ በቃ የሆነ ውብ እየሆነ ይመጣል። አሪፍ እየሆነ ይመጣል። ትንሽ እዛ ውስጥ ንፋስ ማስገባት አሁን አይተህዋል። ሁሉም ነገር ሁሉ የሳይኮሎጂካልም የፈለከውን ባይሆንም ቢሆን አይተህዋል። ስለዚህ ማንም ሊያሰናክል አንተ ራስን ልትሰናከል ብለህ ካልፈቀድክለት በስተቀር የሚያሰናክል ኃይል ጋይስ። አሁን እንግዲህ ሱፍ ለመግዛት ከጋሽ ሰሎሞን ጋር መጥተናል። ፏ ብለን ነው የምንወጣው ዛሬ ነው ላክ የሽማግሌ ነገር። ኧረ ወጣት ነው ገና ሸባት መተናል። እንዴት ናቸው? እዚህ ነው እንግዲህ። ምን አይነት ሱፍ ይወዳሉ? እንደዚህ አይነት ይወዳሉ? ደስ ክላሲክ ኧረ ፏ ብለን ነው የምንወጣው ዛሬ። እንደዚህ በርገንዲ የሆነ ነገር በርገንዲ ሱፍ በጣም ደስ ይላል እውነት። ዋው ጫማዎችም ምናምን እናደርጋለን። ዋው እሺ እዚህ ጋር ኪንጎ አሁን እንግዲህ ፏ ብለን ነው የምንወጣው። እንደዚህ ባሌ ዳንስ እንደነስበታለን። እንደዚህ እሱ እንትን ሳልሳ ነው። አይ እንደዚህ ከዛ ታዞራለህ። ከዛ እንደዚህ የባሌ ዳንስ ባሌ እንደዚህ ነው። እንደዚህ ያለ ጫማው አለ ራሱ እንደዚህ። አረ በጣም ከባድ እኮ ነው ግን ባሌት በጣም በዚህ እንደዚህ መቆም አለበት በጫፍ እግር። እኔ ወደ 3 አመት ሰልጥኜበታለሁ። አረ ባሌት ብሔራዊ ቲያትር ከፍቶ ነበር እኮ። መዞር ግን አለበት በጣም ጎበዝ መሆን አለበት። እንደዚህ መዞር ደጋግመህ የፈለግነው ሱፍ ዛሬ ገዝተን እንወጣለን ከዚህ በቃ በደንብ። ነጭ ሱፍ አለ በርገንዲ ነው ያሉት ጋሽ ሲያምር በርገንዲ እንደዚህ አይነት ነገር እሱ ደግሞ በእድሜም ይሄዳል አይደለ? የጣሊያን ሱፎች አሉ። የሌላ ምንድነው የቱርክ የጣሊያን በዚህኛውን ጀምር እንዴ ደስ እንዳለ በቃ ይኸው እቺን አውርድልን ኪንጎዬ። እኔ 38 ነኝ ኖ 48 ተከሻኩ ነው። በስማ ጫማስ የትኛውን እንምረጥ? የታባቱ የጫማስ ይሄ እንዴት ነው? ሉዊ ቪቶን ይባላል። የሚመቻት ቺኮን 39 ቁጥር ኪንጎዬ እቺ ቁጥር ስንት ነች? 40 ነው። ይሄን ሞክረው እስኪ። ጠበብ ያለ ነው። አረ ተነሰኔ ልጅ አረ ችግር የለውም። እኔ ትንሽ እንትኔ ታመኛለች ጫማ ሳረጋት፣ ግን እርሶ ሜቢ ልትመቹ ትችላለች። እንትኑ አይታለች ኪንጎዬ በትሯ አሪፍ ነው። ሉዊ ቪቶን ይባላል። ይሄ ቀበቶ ሰብ ታባቱ እቺ ደግሞ እንደ እንትን ሆና ያው አንበሳ ነው። ይሄ ጀይዋካው መሰልኩ እንዴ እንደዚህ ብሎ የሚራመደው ነገር እኮ እንደዚህ በቃ ያምራል። ወዳችሁታል በጣም እንዴት አባቱ። ጫማውም አሪፍ ነው። በጣም ምቾት አለው። በጣም እኔ እንትኔን ይመታኛል እዚህ ጋር እንጂ ምቾት አለው በጣም። ጫማው አንደኛ ነው ኳሊቲ። አይ በጣም አሪፍ ሉዊ ቪቶን። እኔ ገርሞኛል። 40 ነው ይሄ ቁጥር
አዎ ሞዴሉ ጠበብ ይላል። የኔ ሴት እግር እኮ ነው 930 አሰርቼ ነው የማደርገው። እንደ አፄ ኃይለ ሥላሴ 43 እኮ 43 ይሄን ያክል ማለት እኮ ነው እግራቸው። ይሄን ያክላል ማለት እኮ ነው። ቁመታቸው ነው የወሰደው እኮ ጫማው ነው። እንደውም ይሄ 42 ነው። እዚህ ጋር ናቸው እነሱ። እዚህ ነው አላየም ፎቶግራፍ ላይ የሚቀድመው ቁመታቸው የወሰደው ግን ኧረ በጣም ይገርም። ሌላ ምን ይመቾታል ጋሽ ሰለሞን? ደስ ያላችሁን ከለር አሁን ይሄ አለ። ይሄ ሜቢ ምን ሊመሳሰል ይችላል እንጂ ይሄ አለ ያምራል። በነጭም አለ ግርማ ሞገስ ያለው በቃ እሑድ ሲሆን ቤተክርስቲያን ነጭን ሞክራትና እዴ ልዑል እንዴት ነው? ልዑል መስልሃል። ፕሪንስስ ነው ፕሪንስ። እንደዚህ ነው ሰላም የምንለው። እንደምን አለ ያምራል በጣም ከ1 እስከ 10 ኧረ 11 እንደው ልጁ እንዳለው ከ1 እስከ 10 ሰው 11 አለ። አቀማመጥ ለራሱ እኮ ነው የሚስተካከለው እንደዚህ ብለህ በኩራት ወይም ደግሞ እንደዚህ ከፈት አድርገህ ነው የምትቀመጠው። እንደዚህም አለ ከፈት በጣም ሳይሆን ከፈት አድርገው። በስመ አብ ብዙ ጊዜ እነዚህ ጀንትልመን እንዲህ ከፈት አድርገው ይቀመጣሉ። ከዚህ ቀጥ ይላሉ። አንተ በተፈጥሮም ቀጥ ያልክ ነህ። ቀጥ አዎ። እኔ ቡና ይፈልጋል ጋሽ? እኔ ቀሽር አለ እኔ ቀሽር ነው የምጠጣው። እንጋብዛቸው እራት ቶቶት እንሂድ አብረን ዝንጥ ብለን እንደዚህ። ውይ ይመጣሉ ብለህ ነው? እሺ የሚሉ ከሆነ አንድ የእሷ እህት ወለደች አለች። ኧረ እኛ ቤት ነው ያለችው። ድንገት ከሆነ ምንም ማኪና ማመቻች እንችላለን። ሁሉም ችግር የለም። በስነ ስርዓት ተመድቦ ሳይጨናነቁ ሁላችንም እንግዲህ እምቢ አለ። አይሰራም እምቢ አለች። እያነሳልን እንትን ለጊዜው እንትን ምንድነው ራቅ አለን መሰለኝ ኔትወርክ። ኦኬ ይሄኛው መነጽር የትኛው ይሻሉታል? ላስመርጦት ወይ ስንት ዘመኔ መነጽር ላረግ ነው። አረ እነዚህ ስፔሻል ናቸው። ውድ መነጽሮች ናቸው። በዚህ እናርጋው እስኪ። ያው የትኛው ይሻላል? ሁሉም ያጓጓሉ። እኔ ይሄ የሚያምር ቦት ይመስለኛል። ለምን ግርማ ሞገስ አለው እንደዚህ። አሁን ይሄ ከለበሱት ልብስ በጣም አይሄድም። ግርማዊነቱ በስመ አብ ወመንፈስ ቅዱስ አሐዱ አምላክ። እስቲ በመስጠት አሪፍ ነው። በጣም ንግስና በጣም በስመ አብ ወመንፈስ ቅዱስ። ዋው! እኔ መነጽር ላድርጋ። ይሄ ደግሞ ጠቆር ያለች የወጣት ነገር ሞዴሉን ዛሬ የኔ ያምራል እንዴ በጣም መስታወት ይኸው እዚህ ያለ የታለ መስታወት እዛው እዚች ጋለች። አይ እናንተ አሪፍ ነው ካላችሁ በጣም ያምራል። ከመስታወት ካይን ኩል የሆነው እንደ መስታወት በጣም ነው የሚያምረው። ግርማ ሞገስነቱ ደግሞ ይጨምረዋል። በቃ እውነት ነው። በጣም ነው የሚያምረው። የአንበሳ ምልክት አለው። አይገርምም? እንግዲህ እንደዚህኛዋ ምልክት አለ። ሐምሌ ነው የተወለድኩት እንደ ኃይለ ሥላሴ ከምር እሳቸው 16 እኔ 27። በጣም ነው የሚገርመው። ሊሆነን ሁለታችንም አንበሳ ግርማዊነቱ የሕዝብ እንደራሴ የአፍሪካ አባት ኃይለ ሥላሴ ግርማዊነቱ የሕዝብ እንደራሴ የአፍሪካ አባት ኃይለ ሥላሴ ጀሜካን ማውራት ይችላል። አክሰንቱስ ኧረ በስመ አብ እንደው እሺ እዚህ ጋር ላስቀምጥሎት። የእናንተ ዘመን እኛ እያለፈብን ስለሆነ ፈጠና ምን አይነት ዘፈን አለ? ምን እንዘፈን ወይ አዲሱ ይቀይሩ። በነጭ ነው የምንዘፍነው እንደዚህ ያለ የማን ዘፈናል? ቆይ እኔ ብዙ ጊዜ ብዙ ነሽን ነው የምወዳት። ብዙ ነሽ በቃለና ምንም አዲስ ነገር የለም።
የጥላሁን ገሰሰ እኮ የጥላሁን እስክሞት ድረስ ጥላሁን ነው እሱ። አዎ እስክሞት ድረስ ከቶ እንደማንለያይ የህይወቴ ህይወታ ፍቅሬ ውዴ ሆይ። እንግዲህ አሁን ለጋሽ ሰለሞን ይህን የሚመስል ሱፍ ይሻላል። ጸዴ ከጥቁር ጋር ደግሞ እስኪ ጃኬቱን ሞክረው መጀመሪያ ሳይዟ እስኪ እንግዲህ ሰግጠልን ፈንፈን ተሰግጦ ሊፈመስ ነው። አዎ እስኪ ዋው ቢዩቲፉል ታባቱ ግርማ ሞገስ ይበጠስ እንበጥሰዋለን። እንዴት ነው ኪንጎ? ዋጋ ሳናቅ ብጥስ በጣም ከሱሪው ለራሱ ማች ይሄዳል። አሁን እኮ የተቀያየር ለሳምንት ሙሉ የተለያዩ ሱፎች ነው የሚሆነው። እውነት ነው። በስመ አብ ወመንፈስ ቅዱስ ግርማዊነቶ ታዲያ ዱላው የታለ? ዱላው ኪንጎ የታስቀምጥ? አንበሳው የታለ? የአፍሪካ ኃይለ ሥላሴ ግርማዊነቶ የህዝብ እንደራሴ የአፍሪካ አባት ኃይለ ሥላሴ ግርማዊነቶ የህዝብ እንደራሴ የአፍሪካ አባት ኃይለ ሥላሴ። ምን ነው አፈር ተሸማቀቀብን። እንግዲህ ተመልከቱ፣ ግርማዊነቶ እንደዚህ ይመስለዋል። የታባቱ መናገር የማያስፈልግም። አንጨብጭቡልኝ ማለት ይጨብጭቡ። ይሄ ያምራል። ያኛው 10 ከ10 ሰጥቻለሁ። የኛው ደግሞ 100 ከ10 ነው። 100 ከ10 አዎ 101 ከ10 በስማ እስኪ እርምጃ አሁን ይሄ በደንብ መነጽሯ እንግዲህ የኔ የትኛዋ ነች? እቺ ጁስን ባርከው ነው የሚጀምሩት ሁሉ ጊዜ ምግብ ስበላ ማርያም ነው። የቶሚ ነው ባይዘው ይሄ ቶሚ የቶማስ ቶሚ ልጄ ጂም አዎ እዚህ ነው እንዴ ያለው? አዎ ከላይ እኮ ነች። ሰርፕራይዝ እናደርገዋለን። አሁን በቃ አልጠበቀም። እንደውም በእርግጠኝነት ጎበዝ እኮ ነው። ኧረ ቶሚ አዎ እዛም እያለ ብሔራዊ በጣም ጎበዝ ነው። ሌሎቹ ጓደኞቹ በጣም ጎበዝ ነው። ፈጣን ነው። እንትን የለም ሶፍት ኪንጎዬ ሶፍት ጺማችን እናንተ ጺም የለውም። እኛ ይነካኳል። አሁን ሌላ ሱፍ ነው የምንመርጠው። እሺ እንደገና ያቺኛው በርገንዲዋ እንወስዳለን። እቺ ያለች ሌላ ሱፍ ከለር የተመቻችሁ ጥቁር አለ። አሁን ጥቁር አላችሁ እንዴ? ጥቁር የለኝም። ጥቁር አሪፍ ነው። ጥቁር እኮ በቃ ሎንግ ላስቲንግ ለረጅም ነገር ላይ ይለበሳል አይደለ? ዋው ኪንጎዬ አንድ ጥቁር አውሪጅልን ሙሉ። አሁን ጥቁር ስፔሻሊ ከዚህ ጋር ደግሞ ያምራል። በቃ የበለጠ ኦልድ ማኒ የሚባሉት እንግዲህ እነዚህ ነገሮች ናቸው። ፖሎ ይሄ እንትን ያለ ይኸው ከለበሳችሁ በጣም ያምርባችኋል። ኦኬ እርሶ ነው እናንተ ሆይ እናንተ አንቱ አትበሉ እኮ እናንተ አላልኩም። በጣም ያምርባችኋል እናንተ። በቃ በአቅሜ እየሞከርኩኝ ነው። እስኪ ዋው ይሄ አውቆ አይነት ጥቁር አዎ አንተ ራሱ ስለዋል አዎ ራሱ ይሰርከው እዚህ እቺ ነች። እስኪ እስኪ አውጣሉት ተከበሩ። አዎ በጣም ይኸው የታባቱ ቾ ፖ
ከትከሻው በጣም በቃ ሙልት ብሏል። ያምራል። በጣም ነው የሚያምረው። እውነት በጣም ደስ ይላል። በጣም ነው የወደድኩት እኔ።